5 የገቢ ምንጮች ሁሉም ኢትዮጵያዊ ሊኖሩት የሚገባ ወይም ደግሞ ይገባል ግዴታ ነው። አንድ ቀን ስራህን ብታጣስ ወይም ደሞዝ ባይበቃስ በአንድ የገቢ ምንጭ ላይ ብቻ መመስረት አደገኛ ነው። ዛሬ ሁሉም ሰው ሊኖሩት የሚገቡ 5 የገቢ ምንጮችን እንመለከታለን። አንደኛ የዋና ስራ ገቢ። የመጀመሪያው የገቢ ምንጭ የወር ደሞዝ ወይም ዋና ስራ ነው። ይህ የዕለት ተዕለት ወጪዎችን ለመሸፈን ይረዳል። ነገር ግን በዚህ ብቻ መተማመን በቂ አይደለም። ሁለተኛ ስራ ያስፈልጋል። የጎን ስራ ሳይድ ሀስል። ከዋና ስራ በተጨማሪ ትንሽ ንግድ፣ ኦንላይን ስራ ወይም ደግሞ አገልግሎት በመስጠት ተጨማሪ ገቢ ሊያመጣልህ የሚችል ነገር ትንሽ ቢጀመርም ከጊዜ በኋላ ትልቅ ሊሆን ይችላል። ሶስተኛ የኢንቨስትመንት ገቢ። ገንዘብህ እንዲሰራልህ ማድረግ አስፈላጊ ነው። ይህን በተለያዩ ህጋዊ የኢንቨስትመንት አማራጮች ሊሆን ይችላል። ከማንኛውም ኢንቨስትመንት በፊት ግን በደንብ ተማርና አደጋውንም ተረዳ። አራተኛ የዲጂታል ገቢ። ዛሬ በዩቲዩብ፣ በብሎግ፣ በፍሪላንስ ወይም በዲጂታል ምርቶች ገቢ ለማግኘት ይቻላል። እነዚህ ጊዜና ትዕግስትን ይፈልጋሉ፣ ነገር ግን ትልቅ እድል አላቸው። አምስተኛ የንግድ ገቢ። የራስህን ንግድ መጀመር ሌላ አስፈላጊ የገቢ ምንጭ ነው። ትንሽ ሱቅ፣ ኦንላይን ሽያጭ ወይም የአገልግሎት ስራ ሊሆን ይችላል። በትንሽ ጀምር፣ ቀስ በቀስ አሳድገው። ሀብታሞች በአንድ የገቢ ምንጭ ላይ ብቻ አይተማመኑም፣ የተለያዩ የገቢ ምንጮች ይገነባሉ። አንተም ዛሬ አንድ ተጨማሪ የገቢ ምንጭ ለመፍጠር እቅድ አውጣ። እኛ አብዛኛው ኢትዮጵያውያኖች ያለኝ ይበቃኛል፣ በዚህ ይበቃኛል፣ ይሄንኛውን እንዳላጣያል ሌሎች ነገሮች አዲስ መሞከር ስለማንችል ሁሌም ባለንበት ተቀምጡ ነው። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ቻናሉንም ይከተሉ፣ ኮሜንት ውስጥም ይመልሱልኝ። አሁን ያለውት ስንት የገቢ ምንጮች ናቸው? በሚቀጥለው ቪዲዮ በ10,000 ብር ደሞዝ እንዴት መቆጠብ እንደሚቻል እንመለከታለን። ከተቻለ ማለት ነው። ካልተቻለ ደግሞ ሌላ ነገር እንፈልጋለን። እስከዛው ፎሎ አድርጉ።